ሰላም የኔ ቤተሰቦች እንዴት ዋላችሁ? የጋ እግዚአብሔር ይመስገን። ዛሬ ትንሽ ነገር ላሳያችሁ ነው የመጣሁት ወደ እናንተ። ያም ዱለት ነው፣ የገና ዱለት። ዛሬም ቀይ ስጋ የተከተፈ እና ነጭ ሽንኩርት ነው። ይሄ ዱለት ነው። ይሄኛው ደግሞ እንትን ነው እና ታጥቦ ተቀቅሎ ተጸድቶ የተዘጋጀ ጨጓራ ዱለት አለሁኝ። ኩበት ነው። ይሄኛው ቀይ ስጋ ነጭ ሽንኩርት ነው። ከዛ ሽንኩርታችን እንደዚህ ይሏል። እኔ እንግዲህ እዚህ ቤት እንደዚህ ነው የምሰራው። እንደዚህ በዘይት ጥብስ አድርጌ ነው የምሰራው። ሁሉም ቤት ይለያያል ሙያ፣ ግን እኔ ጋር እንደዚህ ነው የምሰራው። በጣም ነው የሚጣፍጠው፣ በጣም ማለት ነው። እና ባቀምሳችሁ ደስ ባለኝ እያንዳንዳችሁ እንዲያልኩ ካልቀለድኩ አይቻልም። ለምንድን ነው ግን ሰብስክራይብ ላይክ ማታደርጉኝ? አበረታቱኝ። ለእናንተ እንደዚህ ይዤላችሁ ስመጣ እናንተ ደግሞ አበረታቱኝ። ላይክ ስታደርጉልኝ ለሁሉም ይደርሳልና ቪዲዮዬን ላይክ አድርጉልኝ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉልኝ። በተለይ ላይክ ስታረጉልኝ ለሁሉም ይደርሳል ማለት ነውና አበረታቱኝ። አይከፈልበትም። ሌላ አዳዲስ ነገር ይዤላችሁ እንድመጣ አበረታቱ። የምታዩት ቢጫ ነገር ነጭ ሽንኩርትና ዝንጅብል የተዘጋጀ ነው፣ የተፈጨ ማለት ነው። በረዶ ስለማደርገው ነው። ቪዲዮዬን አይታችሁ ላይክ አድርጉልኝ፣ ለብዙ ሰው እንዲዳረስልኝ አበረታቱኝ። አይከፈልበትም። የማዳም ቅመሞቼ አበረታቱልኝ። ሌላ አሪፍ ቪዲዮ ይዤላችሁ እንድመጣ ሞራሌን አነቃቁልኝ። እህት ወንድሞቼ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉልኝ አይታችሁ ማለት ነውና አዳዲስ ነገር ይዤላችሁ እመጣለሁ ደግሞ ማለት ነው። የተፈጨ ስጋ ነው። የተፈጨ ስጋ ነው የምጨምርበት። እንትን እንዲል ነው እንደ ስለፈጨሁት ስለፈለኩኝ ነው። ትንሽዬ ኦሊቭ ኦይል ወይ ደግሞ ቅቤ ካላችሁ እንደዚህ ካረጋችሁት በኋላ ላይ አያያዝም ማለት ነው። እና እኔ መጀመሪያ ላይ በቅቤ ትንሽዬ እንደዚህ አድርገዋለሁ፣ ግን በሞር እንዲታታ ብዬ ነው። ለመጨረሻ ስጋውና ጉበቱን እንደዚህ እንትን ስጋውንና ጨጓራውን እንደዚህ ቀልቀል አድርገዋለሁ በደንብ አድርጌ። ለምን የተፈጨ ስጋ ስለሆነ እንትን ይላል። እንደዚህ የሚያምር ዱለት ከዛ ዱለቱ የተፈጨውን እንደዚህ እንጨምራለን።
ሁለቱ እንደዚህ ቀላቅየዋለሁ። አሁን ቅመም እጨምራለሁ። ትንሽ እንደ ማጂ ነው ግን በቃ ለሰላጣ ለሁሉም ነገር ነው የሚሆነው። ትንሽ ከዚህ ጨምሬበታለሁ። ትንሽዬ ቁንዶ በርበሬ፣ እኔ ቤት እንደዚህ ነው የምጨምረው። ሁሉም ቤት ይለያያል አሰራሩ እንዳልኳችሁ። እንደገና ትንሽዬ ጥቁር አዝሙድ፣ የተፈጨ ጥቁር አዝሙድ አደርግበታለሁ ለሽታው፣ ለጣዕሙም በጣም አሪፍ ነው። እንደገና ኮረሪማ አደርግበታለሁ በደንብ። ኮረሪማ ሁሉንም ነው የሚያጣፍጠው። ስለዚህ ኮረሪማ አደርግበታለሁ። ከዛ መጨረሻ ሚጥሚጣ ነው። ያበደ ነው፣ ሰይጣኑ ነው የምንለው ከኃይለኛ ከመሆኑ የተነሳ ሚጥሚጣው ማለት ነው። እና ሚጥሚጣ ሰይጣኑ ጨምሬበታለሁ። በጣም ነው የሚያቃጥለው። በጣም ይሄን ይመስላል። እንደዚህ የሆነ ነው። እኔ በፊት ዱለት መስራት አልችልም ነበር እና ምንሽ ጓደኛዬ ነች ያስተማረችኝ በነገራችን ላይ እና በጣም ነው የሚጣፍጠው ዶሎቷ በጣም ማለት ነው። እንግዲህ እናንተን አላውቅም። እኔ እንግዲህ ቤቴ እንደዚህ ነው የምሰራው። አስተያየት ካላችሁ ከዚህ የተሻለ የሚሰራና ሙያ ካለ ኮመንት አስቀምጡልኝ። እንግዲህ ይሄን ይመስላል። እኔ ጋር እንደዚህ ነው የምሰራው። ሽንኩርት ከላይ አልጨምርም። አሁን መጨረሻ ላይ ቃሪያ እንትን አደርግበታለሁ። ከዛ አለቀ ማለት ነው። ቅቤ ነው የማደርግበት። እያረኩ ነው የምቀርጸው። ይሄን ይመስላል።